ዛሬ የሺህ ዓመት የፕሮግራመሮች ክርክር ነው ሰው የምናደርገው ፋንክሽናል ይሻላል ወይስ ኦፒ? ግን እንደሚታወቀው ሁላችሁም ኦልሞስት ሁላችሁም ይሄ ዲጂታል ምንድን ነው ያወራው ምናምን ያላችሁ ነው። አይ ኖ አይ ካን ዲስ ብቻ ግን ስለዛ ነገር ምን እንደሆነ ያለ ማለት ነው። ፋንክሽናል እና ኦፒ ማለት ሁለት ፕሮግራማችን ሪዝም የምናደርግበት ወይ ነው። የቱን ነው የምንመርጠው እና ደግሞ ምንድን ናቸው? ሁለቱ ብቻ ሳይሆን አክቹዋሊ ብዙ አይነት ፓራዳይም አለ። ነገር ግን ፎከስ የምናደርገው ሁለቱ ላይ። ኦፒ ምንድን ነው? ኦፒ ማለት አብሪቬሽን ነው ወይ ደግሞ በአማርኛ መጻረቅ አለው ማለት ነው። ሲተነተን ማለት ነው ኦብጀክት ኦሪየንትድ ፕሮግራሚንግ ማለት ነው። ከስሙ ተነስተን እንደምንረዳው ኢት ፎከስ ኦን ኦብጀክትስ ማለት ነው። የሆነ ነገር ሞዴል ከማድረጋችን በፊት እሱን ሜድ አፕ የሚያደርጉ ትናንሽ ኦብጀክቶችን እነሱ ሞዴል እናደርጋለን መጀመሪያ ማለት። ከዛ እነሱ ያላቸው ኮሚኒኬሽን የእነሱን ሃይራርኪ ሞዴል የምናደርግበት ወይ ደግሞ ሪፕሬዘንት የምናደርግበት መንገድ ነው ማለት ነው። ለምሳሌ ቤት መስራት ከፈለግን ማገር አለ ወይም የሆነ ሲሚንቶ አለ ምናምን ሲሚንቶ ሞዴል እናደርጋለን፣ ቀለም ሞዴል እናደርጋለን፣ ኮርኒስ ሞዴል እናደርጋለን ምናምን then after all የነሱ ሁሉ ህብረት it builds this house። ከዛ ደግሞ ሁለት ነገሮች አሉ ማለት ነው፣ ሜተድ እና ደግሞ ፕሮፐርቲስ። አንድን ኦብጀክት ዲስክራይብ ስናደርገው በሁለቱ መንገድ ነው ማለት ነው። የዛ ቲንግ ዲስክሪፕሽኑ ምንድን ነው? ለምሳሌ እኔ ከሆነ ዲስክራይብ ብታደርጉኝ ሸበላው ልትሉኝ ይችላላችሁ፣ ጠቆር ያለው ልትሉኝ ይችላላችሁ። እንደዛ የኔን ዲስክራይብ ታደርጉኛላችሁ this ፕሮፐርቲ። ከዛ ደግሞ ባህሪ ደግሞ የሆነ ኢንጂነር ልትሉኝ ይችላል፣ ፋንክሽን ማለት ነው ማይ ድርጊት፣ ቲክቶከሩ ልትሉኝ ይችላል፣ ዲጸዴ ነገሮች ልትሉኝ ይችላላችሁ። ያ ደግሞ የኔ ፋንክሽን ነው ማለት ነው። በዛ አይነት መንገድ ሪፕሬዘንት አድርጉኛላችሁ። ሌላው ደግሞ ያ የምንጽፍበት ፕሮግራሚንግ ላንጉጅ ዳዝ አለው ቱ ዱ ዳት ማለት ነው። አሁን አንዳንድ ጊዜ የማይፈቅድ ላንጉጅ አለ፣ ሲ++፣ ጃቫ ምናምን ዩ ካን ራይት። ሌላው ደግሞ ከጎን እንደበኩል ደግሞ ያለው ምንድነው? ፋንክሽናል ፕሮግራሚንግ ላንጉጅ ነው። ፋንክሽናል ፕሮግራሚንግ ላንጉጅ ደግሞ ሲባል ስሙ እንደሚናገረው ፊት ለፊት ላይ ያለው ነገር ፋንክሽን ራይት። ዊ ፎከስ ኦን ፋንክሽንስ እና ደግሞ ፋንክሽን ማሰብ ያለብን ዴፊኒሽን ደግሞ ከማን ነው? ድሮ መጀመሪያ ፋንክሽን ምን ላይ ነው የሰማችሁት? ምን ላይ ነው ትዝ የሚላችሁ? መጀመሪያ ማቴማቲክስ ላይ ማትስ ላይ ያለው ፋንክሽን ዴፊኒሽን በጣም ዩዝፉል ነው ማለት ነው። እዚህ ደግሞ ምንድን ነው ሴት ኦፍ ኢንፑትስ አለ ወይ ደግሞ ኢንፑታችን ሊሆን የሚችላቸው ነገሮች ኢትስ ኮልድ ዶሜን ኢን ማት ማለት ነው። ኮዶሜን ወይ ደግሞ ሬንጅ ይባላል አውትፑታችን ማለት ነው። ከዛ ደግሞ ኢንፑታችን ደግሞ ዶሜን። የሁለቱ ነገሮች ሪሌሽንሺፕ ነው። አንድ ፋንክሽን ጽፉ ሊሆን የሚገባው ስራው ኢንፑቱን ወስዶ አውትፑት መቀየር። ቅድም ኦፒ ላይ ቢልዲንግ ብሎክ ምንድን ነበር? ኦብጀክቶች ነበሩ። ከዛ የነሱ ግንኙነት ወሬ ሃይራርኪ ምናምን ነበር። ከዛ እነሱን ትናንሽ ነገሮች ሰርተን ቢልዲንግ ብሎኩ እየተገነባ ትልቁን ነገር ይሰራል። አሁን ደግሞ ትናንሽ ፋንክሽኖች ሊትል አንድ ነገር ብቻ የሚሰሩ ማለት ፋንክሽኖች ይሰሩና እነሱን ኮምፖዝ አንዱን ከአንዱ ኮምፖዝ እያደረግን ኮምፕሊኬትድ ፋንክሽኖች እንሰራለን ማለት ነው። በደንብ አንሳን ለማድረግ ሌላ ፓራዳይም የማይፈቅድ ላንጉጅ ለምሳሌ ሊስፕ ሊሆን ይችላል ወይ ሃስካል ላይ ትማሩት it forces you to think እንደዛ ማለት ነው። ምክንያቱም ሌላ other way of doing it ስለሌለ ማለት ነው። ፋንክሽናል ሻል ኦፒ ሻል ዲቤቱን ሶልቭ እናደርጋለን ምናምን ብለን ነበር፣ ግን ሆነ ለመናገር እኔ ለእናንተ ትቼዋለሁ። so whatever you choose ትክክላችሁ ሁሉ ጊዜ ማለት እና ላይክ ሰብስክራይብ ሼር አድርጉልኝ። ቀጣይ ቪዲዮ ኦፒ ሆነ ፋንክሽናል ዲቴል እየገባን ነው የምንሄደው። thank you